አና ምንም ነው ማታ ምንም ሰውየውንም አናቀው ጅብም ቢሆን ቢበላን ማመጥ እናቴ ዳረኝ ባታችን ሲድረን እኛ አናቅም። በስንት አመትሽ ነው የዳረሽው? በ14 አመት ከ6 ወር። በ14 አመትሽ ነው ያገባሽው? በ14 አመት በ14 አመት ከ6 ወር አቴ ለአባቴ ሰጠች። ብዙ ሰው ይለምናት ነበር አንቺ? አዎ በጣም ደግ ባል ነው። በጣም ደግ ባል ነበረ። እኔ 6 ልጅ ስወልድ አንድ ቀንም ሴቶች የደም ጨርቄን አጥቦልኝ አቁም ለሊት ተነስቶ ቀርሲቲ የምትባል ወንጋታ አካባቢ ያለች እዛ ሄድና የደም ጨርቄን አጥቦ የምታጠብበትን በኦሮሞ ሕግ ቅጠላ ሰላም እንኳን ወደ ሳምራ ዩቲዩብ ቻናል በሰላም መጣችሁ። የሳምራ ዩቲዩብ ቻናል ይባላል። እንኳን ለእናቶች ቀን አደረሳችሁ። በዛሬ ቀን ያሳደገችኝን እናቴ በጣም ወዳት እናቴ ዛሬ ጋብዤላችኋለሁ። ስለ እናትነት ስለ አንዳንድ ነገር እንድታወራችሁ እና ራሷን ታስተዋውቃለች። ሰላም ደህና ቆየሽ። እኔ ወይዘሮ ውዴ አባይነህ እባላለሁ። የሳምራይ እስራኤል እናት ነኝ። እማዬ እንዴት ነው የተወለድሽው? የት ነው የተወለድሽው? እስኪ በደንብ ንገሪኝ። እኔ የተወለድኩት ውስላ ሙኬ ይባላል። እናትና አባቴ የተጋቡት ሳይመና ቦርኮ ነው። አባቴ ሳይመና ቦርኮ ነበር የሚኖረው። እናትና አባቴ እዛ ከተጋቡ ወዲህ እኔ እናቴ በቃ እኔን አረገዘችኝ። አያቴ ቤት ተወለድኩ። አያቴ ቤት ተወልጄ እንደገና ወደ አባቴ ቤት ክርስትና ሲነሳ ወደ አባት ቤት መመለስ አለባት። እናቴ ወደ አባቴ ቤት ተመለሰች። ልክ በ80 ቀኔ ክርስትናዬ ሳይመና እንዴሳ ተነሳ። ሳይመና እንዴሳ ተነስቼ እዛ ሳድግ በመሃል ሁለተኛ የጣሊያን ወረራ ስለመጣ ሽሽት ስለመጣ ተዛ አያቴ ቤት ነበረች እናቴ። ታያቴ ቤት እኛ ወደ ዶዶላ ሄድን። አባታችን ወደ ጮፊራ ሄደ። እንደዚህ ያለ ተለያየን። በኋላ ትንሽ ቀን ታደኩ አድጌ እናቴ ዛን ሸሽታ አድጌ ትንሽ ቀን እንደቆየው እንደገና ወደ አያቴ ቤት ተመለስኩ። ሲረጋጋ ጣሊያን ሲገዛ ሲረጋጋ ወደ አያቴ ቤት ተመለስኩ። አያቴ ቤት አደኩ። እሺ ማዬ እንዴት እንደተወለድሽ ነግረሽናል። እና እንዴት ነበር ያደግሽው? እንዴት ነበር ያገባሽው? ማን ጋር ነበር ያደግሽው? እሱን ግልጽ አድርጊላችሁ። አያቴ ቤት አደግኩ። አያቴ ቤት ሳድግ 12 አመት ሲሆነኝ አያቴ መለኩሴ ነበረች። እኔ በቃ አባቷ ጋር ሴት ልጅ አድጋለች ወደ አባቷ ጋር ትሄድ ብላ አያቴ ለአባቴ ሰጠች። ብዙ ሰው ይለምናት ነበር አንቺ? አዎ ሰዎች ስለሚያስቸግሯት አቅም የላትም። እኔ አቅም የለኝም አንዱ ይጠልፍብኛል ብላ ለአባቴ ሰጠችኝ። አባቴ ቤት ስቀመጥ አባቴ ዳረኝ። ባታችን ሲድረን እኛ አናቅም። በስንት አመትሽ ነው የዳረሽው? በ14 አመት ከ6 ወር። በ14 አመትሽ ነው ያገባሽው? በ14 አመት በ14 አመት ከ6 ወር ተዳር። እንዴት ነበር የምታገቡት? እናንተ ታውቁ ነበር ስታገቡ? አናቅም። ምንድነው ስንል ማህበር ነው የምንደግሰው። ይሄ ማህበር ያስፈጩናል፣ ምን ይሉናል፣ እንለፋለን። ምንድነው ስንል አይ ማህበር ነው፣ ማህበር እንደግሳለን፣ ለማህበሩ ነው የምትሰሩት ስንል በቃ ተዛ ሽማግሌም ሲመጣ ሽማግሌዎቹ ወይዱ እንግዳ ሲመጣ ልጅ አይቀመጥም ይሉናል፣ ያበሩናል፣ እንሄዳለን። ተዛ ሽማግሌዎቹ ተነጋግረው ሲጨርሱ እኛ እንመለሳለን። ሽማግሌው በዛን ጊዜ ወደ 3 ጊዜ ወደ 4 ጊዜ ነው የሚመላለሰው። እኛ ይሄን ሁሉ አናቅም። በቃ ሽማግሌዎች ነው የምንለው። እንደውም አማቶቻችንን ዳኤ እንላቸዋለን። አዎ ሽማግሌ ናቸው ብለን ዳኤ እንላቸዋለን። በቃ እነሱም ይስቁብናል። እዛ እንዲህ ስንል የጋብቻ ቀን ደረሰ፣ ተጋባን። እንዴት ነበር ያገባሽው? ከአክስቴ ጋር ነበር ያገባሽው? አዎ አገባው። እኔ እንዴት ነበር ያገባችሁ? ሰርጋችሁ እንዴት ነበር? ተከታይ እህቴ ጋር አብረን ነው ያገባነው። ምንም ማህል አንበላለጥም። በቃ ድግሱ ተደገሰ። ምን ተባለና ሙሽራ ሲወጣ ትልቋ ናት የምትወጣው፣ ትንሿ ናት የምትወጣው በል ጠብ ተፈጠረ። አባታችን እኔ ሁለቱም ልጆቼ ስለሆኑ ብሎ መዝጊያውን ነቅሎ በዛ መዝጊያውን እንደገና በመዶሻ ነቅሎ ሁለታችንም ትክክል ስንወጣ የኔ ሚዜ በጣም ጎበዝ ነው። እሱን ወደ ኋላ ጥሎ እኛን ይዞ ሲወጣ በዛ ላይ ጠብ ተፈጠረ። አው ሽማግሌ ገባና አስታረቀን። አስኩል ተወጡ። ላዳ ምንድነው ትልቅና ትንሹ ተብሎ ሲጣሉ እኔና እህቴ ቁጫል። እነሱ ሰርገኞቹ እርስ በራሳቸው ተጣሉ። በኋላ
ከቤት ሰው አንድ ፈረሰኛ ሄዶ ለቤት ነገረ። አባታችን መጥቶ ተጎረቤት ሽማግሌ ጋር ገላገለ። እኔም ወደዛ ሄድ፣ እሷም ወደዛ ሄደች። አታውቁም እንደምታገቡ? ምንም ነው ማታ ምንም ሰውየውንም አናቀው፣ ጅብም ቢሆን ቢበላንም አናቃቸው። ምን ይሁን እሱ ምን ይሁን እሷ ምን ትሁን ምን ይሁን እሱ ግን ወንዱ ግን እየተደበቀ ያያናል። እኛ ግን የሚነግረን ወንዶቹ ያውቃሉ። ወንዶቹ እየተደበቁ ያውናል። እኛ ግን አናቅም። ስታገቡስ እንዴት ነው የምትኖሩት? ካገባችሁ በኋላ? አገባን በኋላ ያው አገባን። የጥረት ኑሮ ነው። መፍጨት ነው፣ መቅዳት ነው፣ አዛባ መዛቅ ነው፣ ከብት ማለብ ነው። በቃ ወዲህ ማለት ነው፣ ወዲህ ማለት ነው። በቃ እንደዛ እየተንገላታ እኔ መጀመሪያ ልጅ ስወልድ አያቴ ቤት ሄጄ ወለድኩ። ስንት ዓመትሽ ነበር የመጀመሪያ ልጅሽን ስትወልጂ? የመጀመሪያ ልጄን በ16 ዓመቴ ነው የወለድኩት። በ16 ዓመትሽ ነው የወለድኩት? በጣም ትንሽ ልጅ ነበር። በ16 ዓመቴ የወለድኩት። ከዛ እያሳደግኩት አያቴ ቤት ነው የወለድኩት። አያቴ ቤት እያሳደግኩት እያለ በቃ ተዛ አልተስማማንም። እኔም ልጅነት አለኝ። እኔም ጠዋት ማታ በቃ መሄድ ነው ይሻላል፣ አያቴ ቤት መሄድ ነው፣ ነገም አያቴ ቤት መሄድ ነው። እንደዛ ስንጨቃጨቅ በኋላም ልጁም አደገ። ልጁን ሰጥቼ አላገባው። አባዬም ማለት ነው። አባዬ ጋር የተገናኘንበት እኔ አያቴ ቤት ስመጣው አያቴ ቤት ስመጣ አየኝ። የአባቴ ባለቤት መሀን ሆና የፈታት እናታችን አለች። ያቺ እናታችን ልጄ ናት፣ ሚስት ትፈልጋለህ፣ ድርሃለሁ፣ ልጄ ናት አለች። አያቴ ቤት ቁጭ ብዬ እናቴ በላይነሽ ትባላለች፣ ቀውስ ሰው ናት። እሷ ኧረ እኔ አላገባም፣ እኔ ልጄንም ጥዬም አላገባም ስላት፣ አይ አግቢ፣ ተገጠር ኑሮ እዚህ አይሻልም ወይ ለምን አታገቢም ስል፣ እኔ አባቴም ይቆጣኛል፣ እኔ አላገባም። በኋላ አባቴ ቤት ሄድኩ። አባቴ ቤት ሲሄድ ወንድሞቼና ወይዘሮ ስለሺ ጣሴ ትባላለች፣ እሷ ልጁን ተቀበለችኝና ልጁን ለአባቱ ሰጠችኝ። እኔም አቶ ከበደ ገላይን አገባ። እሱን አግብቼ በሰላም እየለፋን አብረን ስንኖር አቶ ከበደ ገላይ 6 4ቱን እናትነት እንዴት ትገልጫዋለሽ? እናትነት ያው ውሃም ስቀዳ እንስራውን በጀርባዬ ልጄን በፊቴ ይዤ ነው። ተዛ ስመለስ ደግሞ ስራ እንዴት እንደማወርድ ይቸግረኛል። ልጅቷን አልጋ ላይ ጥዬ መጀመሪያ ሴት ልጅ ነው የወለድኩ። ልጅቷን አልጋ ላይ አድርጌ እንደገና እንስራውን አውርጄ እመጣለሁ። ያው ስፈጭም ያው ባቡር የለም፣ ስፈጭም ያው አዝዬ ነው፣ ስቀዳም አዝዬ ነው፣ ስጠርግም አዝዬ ነው፣ ስፈትልም አዝዬ ነው። ያኔ ፈትል ነው። ለባል ጋቢ ይፈተላል፣ ለራሴ ቀሚስ ፈትላለሁ፣ ለራሴም ፈትዬ ነው የምለብሰው። እንደዚህ እያልን ስንኖር በጣም በልፋት እሱም ይለፋል። ሌሊት ተነስቶ ወደ ሮጭሆት ነው ወደ ንግድ ይሄዳል። እንደገና እሱ በዶሮ ጩኸት ሲሄድ እነሳና እንዳሁኑ ሆቴል የለም፣ ቡና አፍልቼለት ምግቡን ሰጥቼ ከዛ እሱ ሲሄድ እንደገና የሚያጫጭነው ሲያጣ እኔ አንስቶ ይሰጠኛል፣ እጭንለታለሁ። ፈረሶቹን ግንድ ላይ እናስርና ጭንለታለሁ። ከዛ እሱ ተነስቶ ብትሩን ይዞ ተነስቶ ይሄዳል። እኔም በቃ አየውና ታይኔ ላይ ወደዛ ሲሄድ ሚሽን ይባላል። እዛ ሚሽን ሲደርስ እኔም ልጆቼን ይዤ አሰፋንና እኑን በግራና በቀኝ ይዤ ጠብቀውና ጎረቤት ነበሩኝ። አሁን አንቺ የልታደርሹ ነው የምትጠብቂው? ወደ ቤትሽ አትገቢም ይሉኛል። አቶ ተሰማ አባ ተሰማ ውቤ ይባላሉ። የቦጋሌ ተሰማ አባት እነ እንዳለው ተሰማ አባት ናቸው። አንቺ አሁን እዚህ ቆመሽ ምን ልታረጊ ነው? እሱ ሄዷል አትገቢም ብለው ይቆጡኛል። ገባለሁ።